በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ልደት እሁድ ቢውል በበዓታ አልቦ መዝሙር ነው የሚሆነው። በልደት ሰሞን ከታኅሳስ 29 እስከ ጥር 5 ቀን በሚውለው ሰንበት የሚፈጸመው ሥርዓተ አምልኮ ይሰርቅ ኮከብ እምያዕቆብ፣ ከያዕቆብ ኮከብ ይወጣል ይላል በመዝሙረ ቅዱስ ያሬድ። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች ሮሜ ምዕራፍ 11 ከቁጥር 25 ከፍጻሜው፣ አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 9፣ የሐዋርያት ሥራ ምዕራፍ 7 ከቁጥር 17 እስከ 23፣ ምስባክ ወአነሂ በኵርየ ርእስዮ ወልዑል ውእቱ ነገሥተ ምድር ወለዓለም አዕቅብ ሎቱ ሳህልየ። መዝሙረ ዳዊት 88 ከቁጥር 27። በአማርኛ እኔም ደግሞ በኵሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል፣ ለዘላለም ምሕረቱን ለእርሱ እጠብቃለሁ። ምስጢር ወይም ትርጉሙ ይህን ማለት እኔም በኵረ ምእመናን በኵረ ነገሥታት አደርገዋለሁ። በአራቱ ማዕዘን ከነገሱ ነገሥታት ይልቅ ልዑል ንጉሥ አደርገዋለሁ። ልዑል ንጉሥ ነህ፣ ለእርሱም ለዘላለም ይቅርታዬን ምሕረቴን አጸናለታለሁ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 13 ቅዳሴ እምቅድመ ዓለም ወይም የዲዮስቆሮስ ቅዳሴ ይሆናል። ለቱ